እና የሩታን ሰርግ አስመልክቶ ትላንትና አብርሽ ለሩታ ቬሎ ሲመርጥ ነበረና እኔ ከሁሉም የገረመኝ የሚዜዎች ነው ማለት ነው። ኢሳቅ በተለይ በጣም ደስታው ወደር የለውም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ፣ እንዴት አርፈዳችሁ? እንዴት ቆያችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። ክርስቲያን ወገኖች ሰላማችሁ ብዝት ይበልልኝ እያልኩኝ ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ የምትሆኑ መጥና ጠይቃችኋለሁኝ። እንግዲህ ሩታና የአብርሽ ሰርግ ቀርቧል ማለት ነው። ያው ዛሬ ሮብ ነው አይደለ? ሐሙስ፣ አርብ፣ ቅዳሜ፣ እሁድ ነው ወደ ዱባይ የሚጓዝና በቀን 30 እንግዲህ ያማረ ያሳምር አድርግላቸው። እኔ ከሁሉም ግርም ይለኝ ማለት ነው። ቆይ ቬሎ ወደ ዱባይ ሊጓዝ ነው ወይስ እንዴት ነው? እኛ የምናውቀው ከዱባይ ወደ ኢትዮጵያ ሲገባ ነው የምናውቀው እንጂ ከኢትዮጵያ ወደ ዱባይ ሲንገባ አይተን አቅም ቬሎ። በነገራችን ላይ ዱባይ እዛ ተከራይታችሁ እዛም እንትን ሰርግ ይደገሳል ማለት ነው። እና ሁሉም ነገር አለ። እና እኔ ግራ ያጋባን ነገር ቢኖር ትላንትና አብርሽ ወደ የቬሎ ቦታ ወስዳት ሩታና ቬሎን ያለበሳት ቬሎ ማሻላ ደስ ልበታል ሩታ ማለት ነው። በነገራችን ላይ ሳትሞሸር ተሞሽራል ትላንትና። በጣም ደስ ነበር። በተለይ ሚዜዎቹ በጣም አጃቢ ናቸው እና በተለይ ይሳቅ በጣም ደስ ብሎታል። ደስታው ወደር የለውም። በነገራችን ላይ የእነሱም ደስታ ብዙዎቻችን እናያለን እና ብዙዎቻችን የሩታና የአብርሽን ደስታችን ነው ማለት ነው። ምክንያቱም ብዙ ጣውረድ ነበረው። በጣም ተጣልቶ ነበረ። ታውቃላችሁ እንግዲህ አንዳንዴ ወደ ትዳር ስትገቡ በማላችሁ 3 ሰው ሲሆንባችሁ አለ የሚጣል የሚጋጭም። የሰው ልጅ ደግሞ ተጋጭቶ አይቀርም፣ ይጣላል፣ ይታረቃል። እና ጋሽም አላህ እድሜ ያስረዝመውና ይላ ደግሞ በጋሽ ነው። እሷ ወደ ካናዳ ልትጓዝ ትኬት ቆርጣ ምን ብላ ነበረ? አልፈልግም ብላ የነሱ ምርቃት ብላ ያወሳውን ካንስላለች። ሲቀጥል ደግሞ ቆይ ቡታ እንትኑ ቬሎ ነው የገረመኝ። ከሁሉም ደግሞ ቬሎ እዛ ተለክቶ ወደ ዱባይ ሊመጣ ነው ወይስ? እኔ ግራ ያጋባኝ ነገር ቢኖር የእሱ ነው በጣም ማለት ነው። አሁን ለታ ፕራንክ አድርገው በጣም ኳቢሎተን ደንግጦ ነው። በነገራችን ላይ እንዲህ ለሰርግ ተዘጋጅቶ ምን ብሎ በዚህ ሁኔታ ፕራንክ ሲደረግ በጣም ደንግጦ ነበረ። ግን ደንግጦ ምንም አላላትም አለ አይደለም። ሰው ተዘጋጅቶበት ትኬት ቆርጦ ከዛ ለዛውም የሰው ሀገር ለመሄድ ትኬት ከተቆረጠ በኋላ አልሄድም በቃ ካንሰልልኝ ማለት ተገቢ አይደለም። ምክንያቱም በጣም ወጪ አንደኛ ወጪ አለበት፣ ሁለተኛ ደግሞ ደስታ ነው። በደስታ ሰዓት ይሄ ነገር ሲመጣ በጣም ከባድ ነው። እና እሱ ደግሞ ፕራንክ አላረጋትም፣ ሰርፕራይዝ ነው ያረጋት። በነገራችን ላይ አብርሽና ሩታ በጣም የውሃና ምስኪን ናቸው። የሰውን እድገት የሚፈልጉ ለብዙዎች ዩቱብ ከፍቶ ያሳደጉና በቅርብ ሰዓት አሁን ፊዮና አይታችኋል። በቅርብ ነው ዩቱብ የተከፈተለት የነበረውና አሁን ወደ 47,000 ሰብስክራይብ ገብታለች። ይሳቅ አይታችኋል። አንዋር ሁሉም ማለት ነው። እኔ ስማቸውን ማልጠቅሰው ብዙ ዩቱበሮች አሉና ይሄንን ካለበታች በአብርሽና በሩታ ነው። ወላይ የሰው ደስታ በጣም ያዘሳቸዋል ሁለቱም ማለት ነው። እኔ እንጃ ሁለቱም ተገጣጥመዋል። በጣም ነው የምወዳቸው፣ በጣም ነው የምላከብራቸው ሁለቱንም። በቃ አብርሽ እንኳን የኔን ፎቶ ዘግዝቃችሁ ብር የምታገኙበት ከሆነ እኔ ኮፒራይትም ሆነ ስትራክ አልክበትም ብሎ ተናግሯል ከዚህ በፊት። በቃ የሰውንም ትዳር ለማፈታት የምትጓጉት ሩታን ዘግዝቃችሁ ደግሞ አብርሽና ሩታን ማነት ፍቅር የምታቀናብሩት አላህን ትፈርገባቸዋል። ምክንያቱም እነሱ ንጹህና ንጹህ የውሃ ናቸው ሁለቱም ማለት ነው። አብርሽም ቢሆን ሩታም በቃ የሰው ደስታ ያዘሳቸዋል። የሰው እድገት ደስ ይላቸዋል። የሰው ልጅ በነገራችን ላይ አንዳንዴ በችግር ማደግ በጣም ጥሩ ነው። ወላሂ እነሱም ያው ጋሽ ከዚህ በፊት ተናግሯል። እንዴት ለማሳደጋቸው በጣም በችግር ነው ያሳደጋቸው ብሎ ከዚህ በፊትም ተናግሯል። እና አብርሽ ያንን አይቶ እሱ ባያውቀውም አሁን ላይ በጣም ለብዙዎች ዩቱብ ከፍቶ ያሳደገው ነውና አላህ ኸይር ጅዛውን ይክፈለው። በጥሩ ነገር አላህ ይጣለው። ትዛራቸው ደግሞ አላህ ያማረ ያሳምር አድርግላቸው። እኔ ዱዓ ማድረግ አልችልምና በጣም ነው የምወዳቸው፣ በጣም ነው የማከብራቸው። ብዙ ወንድሞቻችን ዩቱብ ከፍቶ
እስከ ብር የሚቀበሉ ድረስ እስከ አሳድገዋል ማለት ነው አብርሽ። እኔ እንጃ ወላሂ በጣም ጥሩ ሰው ነው። እንደዚያም እንዳለ ዩቱብ የሚያዘጉት አሉ። ግሩፕ ከፍቶ የከሌን ዩቱብ እናዘጋ ብሎ ሆን ብሎ ዩቱብ የሚያዘጉት ልጆች አሉና ከነኚህ አለ መርጦ አብርሽን ሰጥቶና ለሁላችንም ያ ሁላችንም አብርሽን ጋር ብንሄድ ወይ ሩታን ጋር አንድ ቀን ቪዲዮ ሰሩን የሚለን መቼም አያሳፍሩንም ማለት ነው። እና በጣም ጥሩ ሰዎች ናቸው። እኔ የገረመን ነገር እስኪ ቬሎና የቬሎ ነገር ቬሎ እዚህ ሀገር ሊመጣ ነው። አብርሽ ቬሎ ማና ጸጊ ደግሞ ሙኩት እዚህ እስከዚህ ድረስ ተሸክሞ ከመምጣታቸው እዚህ ቬሎ ሞልታል። ሙኩትም ከፈለጋችሁ ደግሞ እዚህ ሙኩት አለ። ያ ሙኩት ግዴታ አያስፈልግም፣ ስጋ አለ። የተዘጋጀ ስጋ መግዛት ማለት ነው። ለማንኛውም የዱባይ ቀበጦች ሁላችሁንም ማዘጋጀት አለብን። እንግዲህ ሰርጉ ከነገ ወደ ነው። እኛ ሰርግም ኢድም አንድ ላይ ተገጣጥሞ እንዴት ነው የምንወጣው? ቆይ ያው ኢዱ ሰኞ ነው ማለት ነው። ሰርጉ ደግሞ መቼ እንደሆነ አላውቅም። ወይ ሮብ ወይ ሐሙስ ወይ አይዶን ነው መቼ እንደሆነ እናቅምና እንግዲህ ያማረ ያሳምር አድርግላቸው። እጃዛ የምትወጡት እጃዛ በወጣችበት እዛ አብርሽና ሩታን ድራችሁ ነው። እኛ ያው እንትን ነው ኮንትራት ያለ ነው ደግሞ ምንም ማድረግ አንችልም፣ ማውጣትም ስለማንችል በሩቅ በዚህ በስልክ እናያቸዋለን ማለት ነውና አብርሽና ሩታ በድጋሚ ያማረና ያሳምራል አድርግላቸው። ውለዱ ክበዱ ነው የምንለው ውድ ቤተሰቦቼ። ለማንኛውም ለቻናል እስከሆናችሁ ላይክ እና ሼር ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትነት ጠይቃችኋለሁ። እንግዲህ ቻናሌ ታግተዋል። ተመለሰም ካልተመለሰም ደግሞ በዚህ ኢንሻአላህ ይቀጥላለሁ። ቻናሌ ታግተዋል። 15000 ምናምን ሰብስክራይብ አለው ቻናሌ ታግተዋል። ሁላችሁም የምታውቁት ታውቃላችሁ፣ የማታውቁት ደግሞ ሱሱ ነኝ። ያው በሁለተኛው ቻናሌ መጥቻለሁ። አሳድጉኝ። ምንም ማድረግ አልችልም። ወላሂ ቻናሌ ታግቷል። ቪዲዮ ምን እንዳልሰራበት ላይፍ እንዳልገባበት ታግቷል። የሚመለስም አይመለስም አለው አይለም እሱ ነው የሚያውቀውና ከተመለሰም እሰራበታለሁ፣ ካልተመለሰም ደግሞ መልካም ውዙብ ያለውኝ ያው በአዲስ ቻናል መጥቻለሁኝ። ሁላችሁም በትብብር በትትና እንድታሳድጉኝ በትና ጠይቃችኋለሁኝ። ሁላችሁንም ማለት ነው ስለምትተባበሩን ከልብ ነው ማመሰግነው። ጀዛኩሙላሁ ኸይረን። ኢንሻአላህ በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ቆይታ እንላችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።